መንገድ ምን አባቱ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ሲሉ አበው የመንገድ ውለታን በአማረ ስነ ቃል አሞካሽተውታል። ጥንት እንዲያ የተባለት መንገድ ታዲያ አሁን ካድራሽ መላሽነትን ባለፈ የአገር ምጣኔ ሀብታዊና ማህበራዊ እድገት ማሳለጫ የደም ስር ለመሆን በቅቷል። በእርግጥም የአርሶ አደሩ ምርት ለከተሜው ቀይ የሚደርሰው፣ ነዳጅ ከወደብ ተጉዞ ከተማ የሚከፋፈለው፣ ሰራተኛው በሰዓቱ ከስራ ገበታው የሚገኘው፣ ተማሪው ወደ ትምህርት ቤት ህመምተኛውም ወደ ጤና ጣቢያ በጊዜ የሚደርሱት መንገድ ሲኖር ብቻ ነው። እናም የልብ የደም ስሮች የደም ዝውውር ስራቸውን ሲያቆሙ ህይወትን እንደምትቆሙ ሁሉ የትራንስፖርት ውደት በሌለበት ሁኔታ የሀገርም ሆነ የህዝቦቹን ለንተናዊ እንቅስቃሴ ሙት ይሆናል። ለዚህም ነው መንገድ የህብረተሰብም ሆነ የሀገር ምጣኔ ሀብታዊ እድገት የደም ስር ነው መባሉ። የኢትዮጵያን የመንገድ ግንባታ ታሪክ መለስ ብለን ስንቃኝ የወንዝ መሸጋገሪያ ድልድዮችና ጥርጊያ መንገዶችን በሰው ጉልበት ሰርቶ የመጠቀሙ ልምድ ቀደም ያለ ታሪክ ቢኖረው በንጽጽር የተሻለ የሚባል የመንገድ ግንባታ ጅማሮ መሰረት የጣለው ግን በዳግማዊ አጼ ምኒልክ ዘመነ መንግስት ነበር ማለት ይቻላል። በተለይ በ20ኛው መቶ ክፍለ ዘመን መባቻ ንጉሱ መኳንንቱና ሹማምንቱን ከነሰራዊቱ በማስለፍ ከአዲስ አበባ አዲስ ዓለም ድንጋይና አፈር በመደልደል ያሰሩት የ60 ኪሎ ሜትር መንገድ በኢትዮጵያ የመንገድ ግንባታ ታሪክ ፈርቀዳጅነቱ ታሪክ መዝግቦታል። ይህ የመንገድ የመሰረተ ልማት ዘርፍ ታዲያ ባለፉት 100 ዓመታት ውስጥ በጉልህ የለውጥ ሂደት ውስጥ ተራምዷል። በተለይ ስራው በቅል ላይ በተመሰረተ መርሃ ግብር እንዲመራ ከተደረገበት 1989 ጀምሮ እየተከናወኑ ባሉ የመንገድ ግንባታ ስራዎች የሀገሪቱ የመንገድ አውታር ልማት በከፍተኛ የለውጥ ሂደት ውስጥ ይገኛል። በእርግጥም እስካሁን ድረስ በተከናወኑ የመንገድ ግንባታ ስራዎች ከመቼም ጊዜ በላይ ዛሬ ሩቅ የተባሉ ቦታዎች ተደራሽ ሆነዋል። አምራች ከሸማች ተቀራርበዋል። ከተማውም ሆነ አርሶ አደሩ በንጽጽር የተሻለ የትራንስፖርት አገልግሎት ተጠቃሚ ሆነዋል። ይህ መንገድ ሳይሰራ ብዙ ችግር አለ። ከዚህ እንደ ሽኖ ምንም መንገድ የለውም። አንድ ህመምተኛ አንድ ወላጅ በጣም ችግር ላይ ነበረ። ያን ጊዜ በአልጋ ተሸክሞ እስከ እጭኔ ከዚህ እስከ ሙጎር ይወስዱ ነበር። አሁን ይሄ ሁሉ ተቀለለልን። ሁለተኛም ደግሞ የትራንስፖርቱም እጥፍ ከኛ ላይ ወርዷል። በጣም ተቀንሷል። አሁን ያሁን ሁኔታ በጣም ጥሩ ሁኔታ ላይ ይገኛል መንገዱ። በፊት ፒስታ ከነበረ በጣም ያንገላታል ነበር። ቢያጆ ወተን ያው ለባሌ ስራ ማሰሪያ ነበር። አሁን ግን መንገዱ ከተሰራ በጣም ይመስገናል። አንዴላ ያው በጣም ጥሩ ሆኗል። በጣም የሚመች ነገር ነው። ተሳፋሪ በፈለገው ሰዓት ሩጦ የመድረስ ድሮ አሁን የመንገላታት የመቆየት ችግር ነበር። መኪና መንገድ ላይ ይበላሽ ነበር። አሁን በቃ መንገዱ ሰላም ነው። በእግራችን ራሱ ብንሄድ ምንም ችግር የለም። አቧራም የለም፣ ጭቃም የለም። በጊዜ እንደርሳለን። እንደ በፊቱ አይደለም። ልብት የለውም። የኔ ትምህርት በ12 ሰዓት ከተነሳሁ እስከ ሃይስኩል ድረስ 2 ሰዓት ሻርፕ ደርሳለሁ። እውነትም ምቹ የጠጠርም ሆነ የአስፋልት መንገድ ሲኖር ተሽከርካሪ ጎማ ብቻ ሳይሆን የእግረኛም እርምጃ ይፋጠናል። አምቡላንስም ባይኖር ታማሚ በውሳንሳ ተይዞ ያለ ብዙ እንግልት በአቅራቢያው ካለ የጤና ማዕከል በጊዜ መድረስ እድል ይኖረዋል። እንደ ሐላዊ ሰኢድ ሁሉ በገጠሪቱ ኢትዮጵያ ያለ ተማሪ የተስተካከለ መንገድ ካገኘ የመጨረሻው ደወል ከመደወሉ በፊት ከትምህርት ቤት ደጃፍ በጊዜ ይደርሳል። በመኪና ነው የምንሄደው።
በትራንስፖርት ማለት ነው። እንደ አዲስ አበባ ነው የምንኖረው ማለት ነው እዚህ ሰፈር ማለት እና እንደዛ ነው። ትምህርት ቤት ላይ በጣም ይመቻል። አንዳንድ ነገር ስንረፍድ እኮ በትራንስፖርት እንሄዳለን። ደግሞ ትራንስፖርት ውድ አይደለም። 1 ብር 2 ብር እስከዚያ ድረስ ነው። ይህ ብቻ አይደለም። ጥሩ የብስ መንገድ ትራንስፖርት ፍሰቱን ቀልጣፋ በማድረግ ለፈጣን የመንገደኞችና የሸቀጥ ዝውውር ምቹ ሁኔታንም ይፈጥራል። የዚህ መንገድ መልካም መሆን የዚህ መንገድ ይዞታ መሻሻል ምልልሱን ሊጨምር በመቻሉ የአገሪቷን የጭነት ማንሳት አቅም በእጅጉ ነው ያሳደገው። ብዙ ፈታኝ ሰዓቶችም ተደራራቢ ጭነቶችም እያጋጠሙ ያለምንም የውጪ ትራንስፖርተር እገዛ ሙሉ በሙሉ በአገሪቷ የትራንስፖርት አቅም እየተወጣ ነው ያለ ነው። ይሄንን ሊያደርግ የቻለው የመኪኖቹ ብዛት ከቁጥር በላይ ሆነው ሳይሆን ምልልሱን ማሳደግ በመቻሉ ነው። ከዚህ ጎንደር ለመሄድ በፊት 2 ቀን ነበር የሚያስፈልገው። መንገድ አድረህ ነው የምትገባው። ዛሬ አንዳንድ ጊዜ በ1 ቀን ይገባል። አንዳንዶቹ ባህር ዳርም 2 ቀን ነበር። እሱም ራሱ 1 ቀን ገብቷል። እና የመንገዱ መሰራት ጥቅሙ ከፍተኛ ነው። አንደኛ ተሳፋሪው ራሱ ከመነሻ ከአዲስ አበባ ተነስቶ ወደ ፈለገበት ሀገር በሰላም በ1 ቀን የተሳፋሪው የመንገድ ማደር ወጪ ሁሉ ይቀራል ማለት ነው። ሁለተኛ መኪናው መንገዱ ስለሰራ በሰላም ሄዶ በሰላም ይመለሳል። እንግዲህ ሁላችንም እንደምናውቀው ወይም እንደምንረዳው የመንገዶች መጠገን ወይም ጥሩ መሆን አስፋልት መሆን ከፍተኛ ጠቀሜታ ነው ያለው ለሀገራችን። አንደኛ ከጊዜ አንጻር ለምሳሌ አሁን በጅቡቲ ኮሪዶር ላይ በቀላሉ ብናይ 8 ቀን ይፈጅ የነበረው የመንገድ ጉዞ ዛሬ በ5 ቀን ጅቡቲ ደርሶ መምጣት ይቻላል። ይሄ ምንድን ነው የሚያሳየው? መንገዶቹ በጥሩ ሁኔታ በመሰራታቸው ነው። በሀገሪቱም በሁሉም አቅጣጫዎች የተዘረጉት የፌዴራል መንገዶች በገንዘብ ሲተመኑ ወደ 47 ቢሊዮን ብር የሚጠጋ ዋጋ እንዳላቸው ጥናቶች ይጠቁማሉ። ይህ ስሌት ደግሞ ሀገሪቱ አሁን ካለችበት የእድገት ደረጃ አንጻር ሲለካ ግዙፍ ኢንቨስትመንት መሆኑን ነው። ግና የማያልቅ ይመስላል መንገድ ሲጓዙበት። ለካሱም ታካች ነው ካልታከመ የሚሞት ነውና መንገድም እንደ ማንኛውም አላቂ ንብረት የራሱን ያገልግሎት እድሜ አለው። በእንክብካቤ ጦትም ሆነ በተፈጥሮ አደጋ አሊያም በእርጅና ምክንያት ቀን ቆጥሮ ከጥቅም ውጪ የሚሆንበት። የመንገዶች ብልሽት መንስኤዎች ብዙ መንስኤዎች አሉት። ዋና ዋናዎች ለመጠን አንደኛ እድሜው ራሱ ወሳኝ ነው። የመንገዱ እድሜ አዲስ መንገድና አገልግሎት የሰጠ መንገድ እኩል የብልሽት መጠን አይኖረውም። በእድሜ የሚመጡ ችግሮች አሉ። ሁለተኛ ደግሞ በአየር ሁኔታ የሚመጡ ችግሮች አሉ። አንድ ዝናባማ የሆነ አካባቢና ዝናብ አነስተኛ የሆነበት አካባቢ እኩል አይነት ዲቶሬሽን አይኖርም የመንገድ። እሱም የአየር ጸባይ ሁለተኛ የሚወስነው እንትን ነው። ሌላው በጊዜው አለመጠገን፣ በጊዜው እንክብካቤ አለማድረግ፣ መንገዶች መንከባከብ ስራዎች አለመሰራታቸው እሱ ራሱ የመንገዶችን ብልሽት የሚያባብስ ይሆናል። ሌላም በኮንስትራክሽን ጊዜ የተፈጠሩ ስህተቶች ካሉ የጥራት ጉድለቶች ካሉ እሱም የመንገድ መበላሸት ከማፋጠን አኳያ አንድ እንትን ችግር ነው። ሌላውና ዋነኛው መንገዶች ዲዛይንም ሲደረጉ ምን ያህል ትራፊክ ያስተናግዳሉ፣ ለምን ያህል ጊዜ ነው ይህን ትራፊክ ማስተናገድ ያለባቸው፣
የሚለው ታይቶ ነው የመንገድ ስታንዳርዶችም ዲዛይን የሚደረገውና ከአቅም በላይ መንገዶቹ ላይ ከአቅም በላይ የሆነ አክሲሎድ መጫን እሱ ከፍተኛ ዲቶሬሽን ያመጣልና ይሄ የከፍተኛ በተለይ የጭነት ተሽከርካሪዎች ላይ ከሚገባው ከስታንዳርዱ ወይም ከተፈቀደው በህግ ከተፈቀደው በላይ የመጫን ይሄ ከፍተኛ የመንገድ ጉዳትን ያስከትላል። በኢትዮጵያ የመንገዶችን ደረጃና ይዘት በማሻሻሉ ረገድ ከፍተኛ ለውጦች እየታዩ ቢሆንም ከሀገሪቱ አጠቃላይ መንገድ አውታር ሽፋን ውስጥ በይዘቱ ደህና የሚባለው አሁንም ከ53 በመቶ የሚበልጥ አይደለም። ቀሪው ግማሽ ያህሉ በመካከለኛና መጥፎ በሚባል ደረጃ ላይ የሚቀመጥ ነው። በተለይ 27 በመቶ ያህሉ ፍጹም ብልሹ ሊባል የሚችል ነው። እናም የተቦረቦሩና ውሃ ያቆሩ የአገልግሎት ጊዜያቸውን በመጨረሳቸው ምክንያት የላይ ንጣፋቸው ተበልቶ በጎረባጣ ውስጣዊ አካላቸው ይቀሩ እንዲሁም ከፍተኛ የትራንስፖርት መልስ በሚፈጥረው ጫና ሳቢያ ለጊዜያቸው ለብልሽት የተዳረጉ መንገዶች አሊያም ተገቢ ጥገና ያላገኙ መንገዶች ቀልጣፋ የመንገደኞችና የምርት ዝውውር ሂደትን በማወቅ በህዝብም ሆነ በአገር ምጣኔ ሀብት ላይ ጉዳት ያደርሳሉ። በጋ ላይ ቢሰራ የመንገድ አሁን እንደዚህ ያስቸግረኝ ነበር። አሁን በደረቁ ስታየው ደህና ይመስላል፣ ግን መንገዱ ስታየው ጭቃ ነው እንዳለ እና እንደዚህ ንብረት ላይ እንደዚህ ነው ጉዳት የሚያደርስብን። አሁን እኔ እንስሳት ነጋዴ ነኝ። 97 አካባቢ አንድ ቀን ጭኔ በተሳቢ መኪና ጭኔ በመሄድበት ቀን መሽቶ ጉምና በጣም ደመና ነበረ። በይፋት መንገድ በሚባለው ጎዳና ማለትም ወደ አርብ ገበያና ወደ አጣዬ በሚወስደው መንገድ ገብቶ መኪና መንገድ ተሳስቶ ገብቶ የመንገዱ ምቾት ባለመመቸቱና መመለስና መውረድም መመለስም ባለመቻሉ ወደ 15 በጎች አካባቢ ሞተውብኝ በብር ሲገመት ወደ 3700 አካባቢ ብር ከስር ያለሁኝ ማለት እችላለሁ። ይህ ብቻ አይደለም። በእርጅናና በተገቢ እንክብካቤና ጥገና እጦት ምክንያት ለብልሽት የተዳረጉ መንገዶች የተሽከርካሪዎችን ተገቢ ፍጥነት እንቅስቃሴ ይገድባሉ። መኪኖች በተበላሹ መንገዶች ላይ ቦታ እየመረጡ በጥንቃቄና በዝግታ በሚጓዙበት ጊዜ የነዳጅ ፍጆታቸው ይኖራል። ይህም ለባለ ንብረቱ ተጨማሪ ወጪ፣ ለሀገርም የውጭ ምንዛሪ ብክነት ነው። ጥሩ መንገዶች እንዳሉ ሁሉ እንደዚህ የተበላሹ መንገዶች አሉ እና የተበላሸ መንገድ በብዙ መንገድ ጉዳት አለው። አንደኛ ነዳጅ ተፈላጊውን ኪሎ ሜትር ሳይሄድ ነዳጅ ያው በከባድ ማርሽ ተጠቅመ ስለምትሻገር ጎርጋዳውን ቀስ ብለ ለማለፍ ምናምን ስትጥር በዚህ ሂደት ብዙ ነዳጅ ይበላል። ለምሳሌ እኔ 6.16 መሄድ እየቻለ አሁን እንኳን እዛ ጋር የሞላሁት በ5.7 አካባቢ ነው የሄደው። ሂሳቡን ስናሰላው እንደዛ ነው የመጣው። በተጨማሪም በመኪናው አካልም ሆነ ባለ ንብረት ላይ ትልቅ ኢኮኖሚና የስፔር ችግር ነው የሚፈጥረው። እኛም እዚህ እንሰቃያለን። አንድ መኪና ሲበላሽ መካኒክ አምጥቶ መኪናውን አስተካክሎ ለመነሳት የምንወስደው ጊዜ፣ የሚባክነው ሰዓት፣ እነኚህ ነገሮች ሲኖሩ ተጨማሪ ደግሞ ስፔር አሁን አንድ ባለ ስራ ቢሰበር ዛሬ ብዙ ነገር ውድ ነው። በዚህ አንጻር በጣም ነው የምንቸገረው። አሙርዝራተር እንደዛው ቶሎ የመፍሰስ እድል ይኖረዋል። እነኚህ ችግሮች ይኖሩታል ነው የምለው። በአማካይ ስሌት አንድ ቤንዚን የሚጠቀም መኪና በሊትር 8 ኪሎ ሜትር እየተጓዘ ቢሄድ 5000 ኪሎ ሜትሩን በ625 ሊትር ፍጆታ ያጠናቅቃል። የ1 ሊትር ቤንዚን ዋጋ በአማካይ ብር 12 ከ50 ቢሆን የገንዘብ ወጪው ብር 7812 ከ50 ይሆናል ማለት ነው። ይኸው መኪና ቀሪ 5000 ኪሎ ሜትሩን በተበላሸ መንገድ በአማካይ 6 ኪሎ ሜትር ቢጓዝ የነዳጅ ፍጆታው 833.3 ሊትር ይደርሳል። ወጪውን በገንዘብ ሲሰላ ብር 10416 ከ25 ሳንቲም ገደማ ይሆናል። ይህ ማለት ደግሞ ባለንብረቱም በአማካይ ለ208.3 ሊትር ነዳጅ ኪሳራ፣ ይኸውም በገንዘብ ሲተመን ለብር 2603.75 ሳንቲም ወጪ ይደርገዋል ማለት ነው።
ይህን የነዳጅ ብክነት ከውጭ ምንዛሪ አኳያ ስናስላው ሀገሪቱ በአንድ መኪና እንቅስቃሴ ብቻ በእያንዳንዱ 5000 ኪሎ ሜትር የተበላሸ መንገድ ወደ 200 የአሜሪካን ዶላር የሚጠጋ የውጭ ምንዛሪ በአመት ታወጣለች። ይህ እንግዲህ በአንድ መኪና ዓመታዊ እንቅስቃሴ ስሌት ሲለካ ነው። አንድ መኪና በአመት 5000 ኪሎ ሜትር ይጓዛል ተብሎ ቢገመት በአገሪቱ አሉ የሚባሉት ከ259 ሺህ በላይ መኪኖች በተበላሸ መንገድ ላይ ቢጓዙ አገሪቱ በአመት ለ51 ሚሊዮን 800 ሺህ አሜሪካ ዶላር ኪሳራ ትዳረጋለች ማለት ነው። ይህ የገንዘብ ኪሳራ ደግሞ በርካታ የጤና ጣቢያዎች፣ ክሊኒኮችና ሆስፒታሎች አሊያም ትምህርት ቤቶችን መገንባት የሚያስችል ነው። እናም 5000 ኪሎ ሜትር የተበላሸ መንገድ ይህን ያህል ጉዳት የሚያደርስ ከሆነ በሀገሪቱ አለ የሚባለው ወደ 44000 ኪሎ ሜትር የሚጠጋ አጠቃላይ መንገድ ሽፋን በየጊዜው ጥገና ባይደረግለት ኖሮ ሊያደርስ የሚችለው ምጣኔ ሀብታዊ ጉዳት መተንበይ አያዳግትም። በተለይ ሀገሪቱ ካላት አጠቃላይ መንገድ ሽፋን ውስጥ 27 በመቶ ያህሉ አሁንም መጥፎ በሚባል ይዘት ላይ መሆኑን ስንገነዘብ ደግሞ ኢትዮጵያ በተዘዋዋሪም ቢሆን ከመንገድ ብልሽት ጋር በተያያዘ ለነዳጅ ፍጆታ ከፍተኛ የውጭ ምንዛሪ እንደምታወጣ እንረዳለን። ምክንያቱም አንድ መኪና በአንድ ሰዓት ተኩል ሊደርስበት የሚችለው እየደረሰበት ያለውን አሁን ድሮ በ4 እና በ5 ሰዓት ከሆነ ይደርስ የነበረው በዛ መንገድ ላይ በተንገላታ ቁጥር በጣም ትልቅ ነዳጅ ነው ኮንሱም የሚያደርገው የሚጠቀመው። ስለዚህ ራሱ በነዳጅ አጠቃቀም ላይ ራሱ የሚኖረው ትርጉም ቀላል አይደለም። በጣም ትልቅ እንትን ነው የሚኖረው፣ ሴቪንግ ነው የሚኖረው። ይህ እንግዲህ በተመሳሳይ መልኩ ለመኪና ዘይትና ቅባቶች ግዢ የሚወጣውን የውጭ ምንዛሪ ሳይጨምር ነው። ይህ ሲታከልበት የጉዳቱ መጠን የዚያን ያህል ከፍተኛ እንደሚሆን ማስራት አይከብድም። የተበላሹ መንገዶች የሚያስከትሉት ጉዳት የነዳጅ ዘይትና የቅባት ወጪዎችን በማናር ብቻ የሚወሰን አይደለም። ተሽከርካሪዎች በተበላሹ መንገዶች ላይ በሚያደርጉት ተደጋጋሚ ምልልስ ሳቢያ በሂደት ለብልሽት ይዳረጋሉ። ባሌስትራን ጨምሮ ሌሎች አካሎቻቸው ይጎዳሉ። ባትሪና ጎማም ያለ ጊዜ ይጨርሳሉ። ይህ ደግሞ ባለንብረቶችን ላልታሰበ የመለዋወጫ ገዢ ውጪ ከመዳረጉም በላይ የጋራዥ መልሳቸውን በመጨመር የጥገና ወጪያቸውን በዚያው መጠን እንዲጨምር ያደርገዋል። ከአምቦ እስከ ለቀምት ያለው መንገድ በጣም ጊዜ ይገላል። አሁን እዛ ላይ ቢያንስ 1 ሰዓት ተኩል የሚሄድበት ሰዓት እዚህ ላይ ግን ከአምቦ እስከ ለቀምት ያለው እንትን ቢያንስ በጣም ውሳኔ ይፈጅብን። እንደገና መንገዱ የተበረበረ ስላለ በጣም ጊዜ ይገልብናል። በጣም መኪና ላይ ባለሲስተራ ምናምን አንዳንድ ችግሮች ይደርስብናል። ለምሳሌ የቢሸራቤል መንገድ ብጠቅስልህ በእውነት እዛ ቦታ ላይ ደርሶ መምጣት መጀመሪያ ከዚህ ስትነሳ ያሉትን ታቦቶች ሁሉ ተስለ ነው የምትሄደው ማለት ይችላል። ከተሳፋሪው ከአሽከርካሪው ጀምሮ እና እዛ ቦታ ላይ ሄደህ ከፍተኛ ወጪ አውጥተህ ዕቃ ሰብረህ የተለያዩ ለምሳሌ በአሁኑ ሰዓት የአንድ ጎማ ዋጋ እስከ 3000 ብር ደረጃ ደርሷል። ያ 3000 ብር ጎማ ለምሳሌ ጥሩ የሆነ ዕቃ ካልገጠምክ ጥሩ ጎማ ካላስክ እዛ ቦታ ላይ ማገልገል አትችልም። ለምን? አክሲደንቱ በጣም አስቸጋሪ ነው። ተሽከርካሪዎች እዛ ጋር ሄደው ሲመጡ ወጪ አለብን። ባሊስትራ እንደገና የውስጥ ዕቃዎች ይሰበሩብናል። እነዚህ ነገሮች ደግሞ በጣም ዕቃ ጨምረዋል። አሁን እየሰራን ያለነው እዛ ቦታ ላይ ያንን ህዝብ ስናገለግል ተጎጂ ሆነንም ጭምር ነው የምናገለግለው። በፌዴራል ትራንስፖርት ባለስልጣን የ2001 መረጃ መሰረት በኢትዮጵያ በስምሪት ላይ እንዳሉ የሚገመቱት ከ259 ሺህ በላይ ቤት የጭነትና የህዝብ ማመላለሻ መኪኖች በሚያስፈልጋቸው መጠንና ቁጥር ልክ ዋጋቸው እያንዳንዳቸው በአማካይ ከ3500 እስከ 7400 ብር የሚያወጡ ጎማዎችን ገጥመው እንደሚንቀሳቀሱ ይገመታል። በመንገድ ብልሽት ሳቢያም እነዚህ ጎማዎች ከአገልግሎት ዘመናቸው በፊት ከጥቅም ውጪ ሲሆኑ ሊደርስ የሚችለውን ኪሳራ መተንበይ አያዳግትም። በእርግጥም መኪኖች ለመንቀሳቀስ የሚጠቀሟቸው ግብአቶች ምናልባትም ከውሃ በስተቀር ሁሉም በውጭ ምንዛሪ ወደ ሀገር ውስጥ የሚገቡ ናቸውና ከነዳጅ የሞተር ዘይትና ቅባቶች እንዲሁም ከጎማ በተጨማሪ
ከመንገድ ብልሽት ጋር በተያያዘ ለባትሪ ሞተርና መሰል መለዋወጫ ዕቃዎች የሚወጣ ወጪ ባለንብረቶችን በቀጥታ ላይ ኪሳራ ከመዳረጉም ባሻገር ሀገርንም ለከፍተኛ የውጭ ምንዛሪ ብክነት የሚያጋልጥ ነው።